አይ ዘንድሮ በቃ ምንም ሳንሰራ ዝም ብሎ ባሉ ድረስ በቃ ምን እናድርግ እንደው በስማ ጭንቅ እኮ ነው። አሁን እሺ ምንድን ነው የማደርገው? እኔ ነገሩ እንዳቀምቲ ማለት ነው የሰውን ቤት መምሰል የለብኝም። ምን ሆነ ነው? ምን እኮ አይ የተብሰለሰርክ ነው። ምን ሆነ ነው? እሺ የበዓል አስቤዛ ብለኸኝ ነበር። ያው እሺ አብረን እንሄዳለን፣ ግን ለማንኛውም ያው እነዚህ ነው ያሰብኩት። ሳሚ ይቀራሉ፣ ግን ያው አሁን አቅማችን እኮ ታውቂያለሽ አይደል? በዚህ ሰዓት እኮ በግ መግዛት ነው አይደለም። በግ እኮ ሰው ዶሮ በቅርጫ እየተካፈለ ያለበት ጊዜ ነው ያለው። ምን የተለየ ነገር እኮ ታፈነ ፋሲካ ሲመጣ የምናደርገው ነገር ነው። አሁን ግን አልቻልኩም፣ አቅሜ አይፈቅድም። ምን ማለት ነው? አልችልማ። ኬት ላምጣ? ደስ ይለኛል በገዛ በኬት አምጥቼ ልግዛ? ምንድነው ቆንጆ ነው እንትን ቢዝነስ ነው ምንድነው? ኬት አዎ ቢዝነስም ቢሆን በጥሩ ሁኔታ ላይ አይደለም ያለው። በቃ ሁሉ ነገር ከባድ ሆኗል። እና ምንድነው እያልክ ያለው? ሰራተኛ እየቀነስኩ ሰራተኛ እያባረርኩ እና አሁን በግ አልገዛም ብትል ነው ፋሲካ? አዎ አልችልም። እኔ በምን ላክብር እንዴ? በቃ 1-2 ኪሎ ስጋ ገዛለሁ፣ ዶሮ ይገዛል። ምን ችግር አለ? ቤተሰቦቼን በግ ላርድ ነው ብዬ ተናግሬ ነው 2 ኪሎ ምታስገዛ? አንቺ ማን ተናገር ያለሽ? እንዴት ትናገሪያለሽ? ምንድነው በየዓመቱ የምናደርገው ነገር ነው። በየዓመቱ የዘንድሮ ዓመት አልሆነማ። ይኸውልሽ እኔ ብድር የሚባል ነገር በፍጹም እስካሁን ያለሁበት ኑሮዬን ለማሸነፍ የገባሁት ብዙ ያልነገርኩሽ ዕዳ አለብኝ። እሱን መክፈል ራሱ አለብኝ። ሌላ ተጨማሪ ብድር ውስጥ የሚገባበት ምክንያት የለኝም። እዚህ አቅሜ አይፈቅድም። በቃ እሺ የበሬ ቅርጫ አደርገዋለሁ እገባለሁ። የበሬ ቅርጫም እኮ ከባድ ነው። እሱም እኮ ያላቸው ናቸው። በሬ ያን ማድረግ አልችልም። ታውቂያለሽ። እችል እኮ ነው ታውቂኛለሽ። ስስታም አይደለሁም። በሬውን ራሱ ባርልም ደስ ይላል። ምንድነው የምለው ሰው ሲመጣ ምን ብዬ ነው አሁን ዶሮ ላቀርብ ነው? ኦፍ ኮርስ ዶሮም እኮ 2 እኮ አልችልም። አሁን ታውቂያለሽ። አንዴ በቃ ምን እያልክ ነው? ካም ዳውን ፕሊዝ። ታውቂኛለሽ ደህና ነህ እንዴ? በጣም አዎ፣ በጣም ነው ደህና ይሆን ነው። ጊዜው ከባድ ነው። ምን እናድርግ? ምን ላድርግ? ሰቀቀናም ጊዜ ሆነ አሳቀቀን እኮ ተቸገርን። ስለዚህ ባለን ነገር ማኔጅ አድርገን እናሳልፋለን። ግዴታ እኮ በጣም የተካበደ ነገር መገዛት የለበትም። ኦኬ ጊዜ ሲመጣ ደግሞ ምን ይሆናል? ይሄ ጊዜ አልፈና የተሻለ ጊዜ መምጣቱ አይቀርም። ዛኔ ነገሮችን አስተካክለን በዓል እንኳን ባይሆን ቆንጆ ፕሮግራም ማዘጋጀት እንችላለን። የትናንቱን ጨለማውን አሳለፍን። ልብስስ ጸጉርስ እንዴ እኮ ሸኖ በቃ ተው እሺ። እኔ እናትና አባቴ ጋር ሄጄ ቅልጥጥ ብዬ ምንንም በልቼ ነው የምመጣው። ትቀልደም እንዴ? ምን ትችያለሽ? ግን ይኸውልሽ ስሚኝማ፣ ለእኔ ማጥቀስሽልኝ ነኝ